ቀንህን የምትጀምርበት መንገድ ህይወትህን የምትመራበት መንገድ ይወስናል። ያ መጀመሪያ በጧት ተነስተህ የምታደርገው ነገር መነሻህና መሰረትህ ነው። ኢሜል ቼክ ታደርጋለህ፣ ቲክቶክ ትገባለህ እና ሌሎች ሶሻል ሚዲያዎችን ከፍተህ ታያለህ። በዚህም ዓለም በጧት አንተ አእምሮ ውስጥ ፕሮግራሟን ትጭናለች። ይሄ ነው እንግዲህ ትልቁ ፈተና። እናም ትንንሽና የማይረቡ ሀሳቦች አእምሮ ውስጥ ይገባሉ። ትኩረት ይከፋፈላል፣ ሀሳብህም በሌላ ነገር ተጠምዶ ይውላል። በዚህ ምክንያት ያለ አቅጣጫ ዝም ብለህ ምንም ያረባ ስራ ሳትሰራ ትውላለህ። የተለያዩ ስራዎችን ለመስራት ትሞክራለህ፣ ግን ትኩረት ማድረግ ስለማትችል የቱም ላይ ውጤታማ አትሆንም። ነገር ግን ጠዋት ስትነሳ ያለችውን የመጀመሪያ ሰዓት በአግባቡ ከተጠቀምክ የቀንህን አቅጣጫ ወይም ኮምፓስ በአግባቡ አስተካከልክ ማለት ነው። በቃ በጠዋት ተነሳ፣ በወረቀት ላይ የተጻፈ ግልጽ እቅድ ይኖርህ፣ ውሃ ጠጣ፣ አካላዊ እንቅስቃሴ አድርግ፣ ከዛም ጸልየህ ከቤት ውጣ። ውጤታማ ቀን ታሳልፋለህ።